በስልጣን ላይ መካ ይችላል በእውቀት ማይመካ ሰው ግን እንድሪያስ ነው ማቀው እንዲያም ብዙ ነገር ያወቀ እንደማያቅ ሆኖ እስኪጨርሽ ያዳምጦ እስኪሰለቸው ድረስ በሱ በደንብ ስለሚያቀው እስኪሰለቸው ድረስ አውርተሽ ጨርሺ አንድ መጽሐፍ ጣል ያደርግልሽና ለካስ ምንም አላቅም ወደሚል ደሞ የሰማሃል ሐዘን ሞተው እንኳንም ሞቱ የተባሉት አሳዛኙ ፕሮፌሰር የአዲስ አበባ ዩኒቨርሲቲ የቀድሞ ፕሬዝዳንት ፕሮፌሰር እንድሪያስ እሸቴ ከዚህ ዓለም በሞት ተለይተዋል። እኚህ ሰው ኢትዮጵያ ወደ ዘር ፖለቲካ እንድትገባ ያደረጉ ግለሰብ ናቸው ተብለው ይከሰሳሉ። የኢትዮጵያን ሕዝብ እያባላ ያለውን ሕገ መንግስት ያረቀቁት ፕሮፌሰር እንድሪያስ እሸቴ ናቸው ተብለው የሚወነጀሉት ፕሮፌሰሩ በአሳዛኝ ሁኔታ ሕይወታቸው አልፏል። ፕሮፌሰር እንድሪያስ አፍቃሪ ህዋት ናቸው ተብለው ይወቀሳሉ። ኢህአዴግ ወደ ስልጣን ሲመጣ ዋዛቸውን ጠቅልለው ወደ ኢትዮጵያ የገቡ ግለሰብ ናቸው። ኢህአዴግ ሀገሪቱን ሲቆጣጠር ወደ ሀገራቸው ተመልሰው በመምጣት በ1980ዎቹ በህገ መንግስት አርቃቂ ኮሚሽን እና በኢንተር አፍሪካ ግሩፕ ውስጥ የሰሩ ሲሆን ከ1995 እስከ 2003 ዓመተ ምህረት ድረስ ለ8 ዓመታት የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ሆነው ሲያገለግሉ ቆይተው ከየካቲት 25 2003 ዓመተ ምህረት ጀምሮ ደግሞ ወደ ጠቅላይ ሚኒስትር ጽፈት ቤት በመዛወር በሚኒስትር ማዕረግ የጠቅላይ ሚኒስትር መለስ ዜናዊ አማካሪ ሆነው ተሹመው ሰርተዋል። ፕሮፌሰር እንድሪያስ እሸቴ የሰማሃል መለስ መምህር አስጠኝም ነበሩ። ሰማሃል መለስ እንደ አባት የምታያቸው ፕሮፌሰር እንድሪያስ እሸቴ ከሰማሃል መለስ ጋር ጥሩ የሚባል ቤተሰባዊ ግንኙነት ነበራቸው። ሰማሃል መለስ ወደ እንድሪያስ እሸቴ ቤት የምትመላለስ ታዳጊም ነበረች።